ሰላም ቤተሰቦች ናችሁ ያ ቴዘር ፖድካስት ላይ ናችሁ ያላችሁት yes sir በክፍል ስንት ነው 13 አለመሳት ራሱ የሚገርም ነው አረ እንዴት ይረሳል ሶስት ዋንጫ ረስታችሁ ፖስት እያስደረጋችሁ 13 ዛሬ ትንሽ ወደ ሀገር ውስጥም ገብተን ማናቆን እንገባለን ትልቅ ጌም አለብን ዛሬ ይሄ የምታዩት ከጌሙ በኋላ ነው ግን እስቲ ያለ ነገር ስላለ እዚህ ጋር እኛ ግን እናወራዋለን በቅድሚያ ግን ያው ትንሽ ወደ ኋላ መመለስ ሳይኖርብን አይቀርም ታይትል ጎል ተብሏል ወደ ሊመለሱ ራስቻለሁ ምን ሀፕን እንዳረገ ግን ያው እስቲ አስታውሰን አይደው እንዲ ሀፕን ያረጋው ይሳቅ ነው እንትና ነው ቫንዴክ ጎቱ ማን ነው የሚልኩ እንደዚህ ኦራ ባስማ ከዚህ በፊት ብሏል ይሆናል ግን ቫንዴክ ነው ያለው አይደለም በቃ የሱ እንትን ነው በቃ ሲያገባ ሁሉ የሚሆነው ነገር እንደዚህ ራስን ከፈርዲናንድና ቫንዳይክ ማንህ ከቴሪ ጋር ምናምን ራስ እንዴት ታነጻጽራለህ ያበሻ ዝርያ ያለበት ኩራት አለበት ያበሻ ዝርያ ኩራት ማለት ሁሉ የሚለው ነገር ነው we all know Van Dijk is the goat center back ስለዚህ you know even Ferdinand ካለ you know Ferdinand rayo Ferdinand ካንዲት ስለሆነ ነው የሚላል ማርኮን ይባላል መልስ ይሰጣል ተቀራቀራለ ላይ ታርጎበት ምን ነው ይባላል ላይ ዲቴክተር ታርጎበት አላየው what do you think Virgil van Dijk is better than you ሲለው no ይላል ከዛ አያ it's a false ከፈርዲናንድ ማንንም ይሻላል እኮ አረ ባለው የማሳጣምጣ ከቪርት ይሻላል ፈርዲናንድ ፐርሰናሊ እና ኳስ ስለሚችል ይሻላል በመከላከል ያው ኦቨርኦል ጌም ደግሞ 4 years አርጎታል በደረዘ የሚያደርግ ጊዜ ይመስለኛል ፈርዲናንድ የሚያደርገው ይሄኛው እሱ አይደለም ይሳቅ ነው እንትናችን ሊቨርፑል ላይ እንመለስ ወደ ኋላ ምን አረገባችሁ ፕሪሚየር ሊግ ምን አረገ ደከመና ግን ቀይ የማይሶላ ታዋል ግን አስደቃዊ ጨምራና አናጋም ነበር አታገቡ ጎልማ አታገቡም ሳይሆን ነበር ያቺ ወደቃ እንኳን ጉርጣችሁ ፈርታችሁ ነበር ግልጽ እኮ ነው የቲም ይበል ኮንፊደንት በርን የሄዶን ኳስ በሙሉ እንደሚመልስ አገርሱም ተዘናግቶ አንተ ደግሞ 10 ደቂቃ ቢጨመር ምናምን ብለ ተጨመረ እኮ 8 ደቂቃ ታዲያ 10 ደቂቃ ከተጨመረ እንዲያራን ሙሉ ጌም ሁለት ነበር በቃ የፒኤስጂ ጨዋታ አድክሞት ነበር ከዛ በጣም ይልኩ ነው ጥሎ ማለፍ ጨዋታ ከዛ ደግሞ ሚድዊክ ላይ ፋይናንስ ከባድ ነገር በጣም ከባድ ነገር እነሱ ደግሞ አርፈው ነው የመጡልን ተዘጋጅ ሳይመጡ ተደክሞ ነበር ሞራሊ ራሱ በቃ ሬዲ አልነበሩ ቪታሊ ጥሩ ነበር ቪታሊ ገራሚ ነበር አልፈለጉትም ሊቨርፑሎች አጫወታቸው እንደዛ ነው ድካም አልፈለጉትም ድካም ትላለህ በጣም ድካም ለቀለጮት እንዴ አይደለም ላይክ 120 ደቂቃ ጮት ነው የመጡት እኮ ይሄ ቲም እኮ ከዛ ደክሟል ከዛ ደግሞ the most aggressive team in the league ገጠማቸው በቃ most aggressive ያ ሚድፊልድ ብሮ እንደዛ አግሬሲቭ ሚድፊልድ በስማ የሚደንቅ ነው ሚጋጭ ምንም እኮ ነው ምንም በቃ ለነሱ ልክ በቃ ይሄ ካፕ ፋይናላቸው ካፕ ከ7 አመት በኋላ ነው ባንዴክ ሆናል አንተ ራስ ከ7 አመት በኋላ አንተ ራስ ባንዴክ ከ7 አመት በኋላ ያዘንኩት ጨዋታውን ሳይ ምንድነው እነሱ ዘወር ሬዲ ፎር ኢት ተዘጋጅተዋል ለለስቱ አንተ ጌም ነው ሴሌብሪቲዎች ነበሩ የነሱ ኤክስትሮች አሁን ነገር ምን ይሆነው እንደሱ ብቻ አይደለም አንተ እኮ ኒውካስትል ጥንካሬ ነው ብለህ ያስከው ነው የሊቨርፑልን ድክመትና ወድቀትን እየደበረ ድክመት እኮ ነከኩ ደከማልኩ ነው ሊቨርፑል ደክማቸዋል ፊዚካሊ አሴቲም ጥሩ አልነበር ፊዚካሊ በቃ ጨረሰው ነው ይሄው ደክሞ ነበር አይደለም ከጌሙ በፊት ያስተውቃል በቃ እና ሞቲቬሽን ዋይዝ ደግሞ they were more motivated than Liverpool ስሎትስ ምን አስቡ ነው አሁን አንተ አሊሰን አስቀምጦ እኮ ነው ያስገባው ኬለር አሊሰን ትናለ ኑኔዝም መጀመር ነበረበት ኑኔዝ ቢጀምርም ትርጉም ኑኔዝ መጀመር የነበረበት ማርኪኒዮስ ኑኔዝ እንደማይመቸው ተናገረ እኮ እንደዚህ ግልጽ አድርጎ እኮ ሚዲታንገጮች አልጣኘው ኬለር ኑኔዝ ለሱ አጫወተም ወይ ደግሞ ኳሊቲ ዋይዝ በቃ በጣም ብዙ ሰዓት እንዳለበት ተናገረኩ በቃ ተናግሯል ስለዚህ ብዙ የምጠብቅበት ሰው አይደለም እንትና አቋሙ ላይ ቢሆን ኖሮ
ጋክፖ ጆታ ማይገባበት ቻንስ ሲኖር ነበር ሊያዝ ወደ ያም ነገር ነው ማለት ነው ግን ዳርዊን ነገር በቃ እርግጠኛው እኔ ግን ባለፈው ምን ስናገር ነበረ ምን እንደው ተስፋ አምስት በቃ የሆነ ፍሬሽ ሊግ ቢገባ ያልኩ ነበር ኤሊት ቢገባ አምስት አትሊስት የሆነ ሞቲቬሽን ያለው ነገር እኮ የፒኤስጂን ቲም ራሱን እኮ ነው አልሞስት ራሱን ቲም ይገባ ኒውካስትል በጣም ቦሌ ነው የተጫወቱት ዋንጫውን ስለፈለጉት ራሱን ነው እንትን ያለው ወይል እንግዲህ እና ደግሞ የምለምናገር አሊሰን ቢኖር ውጤቱ የመቀየር እድሉ ይሰፋ ነበር ለማዳን ከባድ የዳንበርንም ያይዛክም ባዶ ዳርበርን ኳስ ሜቢ በጣም ቴስታ በጣም ብዙ ለከመን መስልካው ልክ የምችለው ይመልሷል አይደለም ግን እንዴት መለሰው ያላችሁ ኳስ በጣም ብዙ ኳሶች አሉ አሊሰን ካውንተር እንዴት መለሰው ብቻ ሳይሆን ሜቢ አንዳንዴ እኮ በረኛ የምናስተውለው መመለስ ላይ ምናምን ነው እንጂ ተከላካዮቹን ምድር ቦታ ማስያዝ ላይ ላናስተውል እንችላለን ሜቢ ቦታ ብዙ ነገር ማን ነበር ዳንበርንን የያዘው በጣም አጭር ተጫዋች ነበር ማካሊስተር ነበር ገብቷል አሊሰን ሜቢ እሱም ቢያይ ምራ እንደዚህ አይነት ኮሚኒኬሽን ሊኖር ይችላል ግን እሱን የያዘበት ምክንያት ማካሊስተር የያዘበት ምክንያት ሊቨርፑል ትልቅ ጨዋታዎችን ዞን አለ ስላስቆመ ነው በትልቁ ጨዋታዎች ነው ቦታውን ከፍት ላይክ ሸፍኖ ነበር ከዛ የማይገባኝ ምን መሰለህ እኔ ዞናን which is አብዛኛው ጊዜ ኳሱ እዛ ከሄደ ነው የሚገባው ባለበት ዞኖች አሉ አይደለ እሱን ቦታዎች አሉ በፊዚካሊ ግዙፍ ቦታዎች ፕሮጀክት ታደርጋለህ ከዛ ደግሞ የማይገባበት አንግል ናቸው የምታችሁ ሰዎች ደግሞ አሉ which is በርና ያገባበት አንግል ርቀት ነው በሂስታ ያገባበት አጠብቀም እሱን ጨዋቾች ከሰው ጋር ታያይዛቸዋለህ ግን ሞር ኦፍ በቃ ያንን ቦታ እዛች ቦታ ላይ ብዙ ጊዜ አለ በፐርሰንቴጅ አስቀምጠው እዚህ ጋር ኮሮስ ከተደረገ የመግባት ቻንሱ ትልቅ ነው እዚህ ጋር ከሆነ ብሎ 4-5 ስቴፕ አድርገው አስቀምጡላል ስለዚህ ያንን በትንሽ ፊዚካል ያረክ ይሸፍኑታል ማለት ነው የማካሊስተር ስራስ just ባላንስ ማሳጣት ነበር ማለት ነው ያንን ዞናል ቦታውን ሸፍኑታል በትልቅ ቦታ አሁን በነ ቫን ዳይክ ማማምን ነገር የሚፈሩት ቦታዎች አስቀምጧል የሚፈሩት ላይ በርን ግን እኮ በቃ ማጠብቁ አይነት ጎል እኮ ነው ከዚህስታ ርቀት በጣም ማጠብቁ አይነት ጎል ነበር በፊት ኳንድ ሞክሮ ነበር ከዛም በፊት ኤግዛክት መቀየር ነበርባቸው ያኔ በቃ ላይክ ስናት ሲመስለኝ አሁን ከሞከረና ግን የሆነ ካላረገው በቃ ኢስ ወርኪንግ ነገር ነው የሚያስቡ ስሎት አይኮ ቲም ማኔጅመንቱ ላይ ትንሽ ስሎትም ኢቨን ይሄን ተናገሩ አላ ኮርና ሲጠየቅ ላይክ ማንቱ ማን ሳይሆን ኤሪያል ነበር ይጫወት ነው በቦታ ነው የሸፈነ ነበር ያለው እና የእንትና ይከብዳል ከዛ ገባ በለክ መጠበቅ ኢቨን በቃ አሁን አጭር ሰው ራሱ ትንሽ ነካ ካረገው ማምን ነበር ከዛ በዛ ስትሪንግዝ በዛ ፕሌስመንት ቦታ ጋብሪኤል ካልሆነ ኤክስፔክት ማድረግ በቃ ተሸነፈ ጋብሪኤል ነገበው እኮ በቃ እቺ ኤሪያል እኮ ርቀት እኮ አይደለም ግን ከጀርባ ኳስ በጣም ነው ስልክ በቃ የምትጠብቅበት ከባድ ቦታ ግን ከጎሉ አጠገብ ነው የሚያገባው እሱ ፓወርፉል ሄደር ወይ ከጀርባ እያመጣ ምን ነገር ነው ይሄ ነው አላውቅም እንግዲህ ፊዚካሊ እቺንም ጎል ስላገባ መሰለኝ ናሽናል ቲም የተጠራው ትሬብሉ ከማግባቱ በፊት ነው የተጠራው ትሬብል ጎል ነው በቃ ፖይንቱ አልቋል እቺን እንዲማብለ ቀርቷል ፕሪሚየር ሊግ ነው የቀረው ውድድር ዘመን ሁሉም ሰው ያለ ነበር ግን ባይገርም ፖይንቱ ዲፈረንሱ እንደበፊት 5 ወይ 3 ቢሆን አልቆላችሁ ነበር ፕሪሚየር ሊግ ነገርኩ እነዚህ አሪፍ ሆኖ አይደለም እናንተ አትረቡም ስንቴ ልንገር ፖይንቱ መስፋቱን አመስግን አሁን ዝም ብለህ አንዴ ፈታ በለክ አሁንም እኮ ገና ደክሟቸው ተሸነፋላችሁ ማለት ነው 13 ነጥብ 12 ነጥብ በጣም 12 ነጥብ ማለት አራት ጨዋታ ስትሬት መሸነፍ እኮ የቀረው 9 እኮ 9 በታሪክ ሌስተር አይሸነፍም ከ9-4 ያ እስከታለ ደግሞ ሌስተር 9 ነው ሊሸነፍ ያለበት ደርቢ ነው ከኤቨርተን ነው ጌሙ ናይስ ግን አሁን ጥል ራሱ እነሱ እንደሚያሸንፉ አንፎከሳችን ቻምፒየንስ ሊግ ላይ ስለሆነ ፕሪሚየር ሊጉን አስወግደናል እሺ አሁን አንበጥሰውና ወደ ሀገራችን እንመጣለን ስለ አርሰናል ዛሬ ማታ እናንተ ስታዩት ደግሞ ጨዋታው ካለቀ በኋላ የኢትዮጵያ ከግብጽ ማርሙሽና ኪንግ ሞሳላ ያው ሲቹዌሽኖች አስገርሞን ነው ወደዚህ ፖይንት የመጣ ነው ብታደናንቀው ሞሳላ አይ ዛሬ እንኳን አትሊስት ሆነ ጨከን ማለት አለበት ኪንግነቱን አይቶም ኢትዮጵያ ተሸነፍ ቅጥቅጥ ታረገው ደስ ይለኛል ማንን ነው መቀጠቀጠው ኢጂፕት መቀጠቀጥ
ጦርነት ነው ኳስ ነው አይ ደስ ይላል እኔ ያባለፈው 2-0 ኢትዮጵያ አሸነፈችበት በጣም በቃ እንዴት ደስ ብሎኝ እንዳየሁት ጨፍሬያለሁ እንትና አቡኪ ነበር የሚገርም ጨዋታ በቃ ሳልፉ ጎል አግብቶ ምናምን ነገር አላመንም ነበር ስቲል በታሪክ ላይ ነው አሁን ዛሬ ምንድነው ይሄንን ለነሳ ይፈልግንበት ምክንያት በጋዜጠኛ ኤፍሬም ቻት ነው ከሱ በፊት ዴር ላጋሽ 3 ተጫዋች ጥሩልኝ ከኢትዮጵያ ቋሚ ከሚሆኑት እሱ ይጠራሽ ግን ይጥራ መጀመሪያ ሁለታችሁ ጥሩልኝ 3 ተጫዋች ጥሩልኝ አንድ ሰው ይጠራው አንድ ሰው መጥራት አይችልም አቡኪ አንድ 3 እንበላ አቡኪ ኦፍ ሊሚት ሽመልስ በቀለ የተጫወተ ሪታየር አድርጓል እሷን አውቃለሁ ምን ያህል 2005 ላይ ነው ያለው ደጉ ደበበ ይሄን ያለው እንግዲህ ሊትራሊ አይ ምን ይሄን ያለው ቲሙ ናሽናል ቲሙ ከሳው ልቡ ሲጠፋው አምነ አይ ግን ስም ነግረኝ አሁን ተናውቃለሁ እላለሁ እስኪ በለኝ ኢምፖሲብል አማኑኤል አውቀዋለሁ አማኑኤል ከመቀሌ ወደ ጊዮርጊስ እሱን አውቀዋለሁ ቡና ነበረ የቡና ካፒቴን ነበረ አንተ የምትለው ፎርዋርዱን ነው ፎርዋርድ እሱ አለ ግን ለካ አሁን ይጠራ አይመስለኝም የጉዳቱ ይሁን ለዛ ነገር እሱን አውቃቸዋለሁ እኮ የሆነ ስማችሁ ያለ ኦሮሞ ነው ይጣጣል በክራ አላየሁትም ሽሪላ ጋቶች ማለት ይቅርታ ጋቶች ሞለኩ ይሄን እንዳልኩ አንተ ሃይስኩል እያለሁ ነበር ጋቶች ደጉስ ሳትወለድ ሽሪላ ኬጂ እያለሁ አባቱ ሽሪላ የሚባለው ፖይንት ምንድነው ይሄን ያለው ኢትዮጵያ አሁን አስቡት የናዳናን ጊዜ ናሽናል ቲም አስቡትና ይሁን ይመጡላችኋል በቃ ሰዎች አይደለ ኮኔክሽናችን በቃ ሉዝ ጠፍቷል አርገና እኔ አሁን እስከ 2009 2007 ምናምን ድረስ ይሆነ አፍሪካ ዋንጫ ካለፈ በኋላ ለተወሰነ አመት ሁላችንም በቃ ያ ነገር ይመጣል ብለን ይገርሙን ነበር እናይ ነበር በጣም እና በመሃል ደግሞ ያቡኪ ሻይን ማድረግ ደግሞ ሰውን ደግሞ አነሳስቷል መሄዱ ማማምን ነገር ከዛ አሁን አንድ ጥያቄ ግን ከኢትዮጵያ ወጥቶ በቃ አውትሻይን ያደርጋል ሽመልስ በቃ ጌታነህም ተመልሶ መጣ ማን ነበር እንትና አጥቂው ህንድ ምናምን ፍቅሩ ተፈራ እሱ እኮ ድሮም እዚህ አልተጫወተም እኮ ዝም ብሎ ሲዞር ነበር እንጂ ከዚህ ይሄ ደግሞ እሱ ደግሞ አብሸርማ መስለም ፊዚካሊ ፊት የሚገር ፊዚካል ነው ያለው እና ልክ ቦዲውም ጥሩ ነው ኳስም ጎበዝ ነው ፊኒሺንግ ላይ አሁን እንታን ይመስላል ካርሎስ ኢምባራት ካለ ባይዘው ያው ኬት ነው እኛ ጋር ኢትዮጵያዊ ነው ካርሎስ ዳምጣው ነው ይባላል ላይክ ፊዚካሊ የሚገርም ፊዚካል ነው ያለው ኦኬ ለኛ ሀገር ፊዚካል ግን እኮ ከባድ ነው አሁን ወላይታ ነው ያለው የት ነው ያለው ወላይታ ነው ያለው ድሬን ያለው አረ ውጭ ነው እዚህ ነው እዚህ ተወደ አረ አፍሪካ ብረንጂ መሰርተናል ካርሎስ እንደው እኔው ፊዚካል የሚገርም ፊዚካል ነው ያለው ማምን አጥቂ ነው እና ያንን እንታን ይመስላል እሱ ይመስላል ፍቁር ነገር ይመስላል ከፍቁ ጋር ሄድናና 4 years ፕሪሚየር ሊግ ላይ ለፕሪሚየር ሊግ ቲም አይሆንም ለሱፐር ሊግ ሰከንድ ዲቪዥን ነው ይባል ነበር ግን ከዛ ከኤልፓጋ ነው ከመጣ ቀረ በቃ ሶ እና እሱን እንትን ብዬ ነው አሁን ይሄ እንግዲህ ይሄ ናሽናል ቲም ምን ተጠብቃላችሁ ነው እስኪ አንተ እኔ ምንም በኤፍሬም ተነስተን አይቀር ከኤፍሬም ተነስተን እንጂ ስታቲስቲካሊ ምናምን እንደምንለው ፖይንት የለም ባሳቡ ላይክ ምንድን ያለው መጀመሪያ ምን እንዳለ ስፔሲፊካሊ ለማስመሪያ አድርገውና የዩናይትድ ታናሽ ወንድም ማለትና ሲመስለኝ ግን ታላቅ ነው ታናሽ ይሄን ያለ ካልተጫወተ ብቻ ነው የማይሸነፈው ኢማጂን ከዛ እሸት ሄዞ ጆርናሊስት እሱ ኢንተርቪው ሲደረግ ነው ያለው ከዛ የኢትዮጵያ ፕሮፌሽናል ኳስ ተጫዋቾች ማህበር መግለጫ ወጣበት አለን እንዴ ሲጀምር ማህበሩም አለ ወጉን ይዘው አለ ኳስ ዋናው ነገር ሞታ ይላል ሌላው ነገር ማህበሩ የሚመራው የነበረው ባይዘው ባህልጣይ ነበር የጾሮቹ ማህበር
ተጫዋቾቹ ማህበር ፕሬዚዳንቱ የአሰልጣኝ ነበር በማዘመን like ሲመሰረት አሁን ሲመሰረት አሁን እንትን ነበር anyhow ብቻ እንከሳለን አሉት ኤፍሬም ምን አጠፋ ኤፍሬም የጫዋቾች ማህበር እንከሳለን እንዴት እንደዚህ ትናገራለህ ማለት ነው ፕሮፌሽናሊዝም ነው ፕሮፌሽናሊዝም እኛ ስማጥፋት ኖ እኛ ሬዲዮ ላይ ቀርበ እንደ አይነት ቲቪ ላይ ነው ኢቢኤስ ላይ ነው የቀረበው ብቻ ሚዲያ ላይ የሚቀርበው ከተናገረው ነገር ላይ ከ800 ቀን በኋላ ማምን ነው የሚያሸንፈው አለ እዛ ተሳስቷል ፋክት ነው አይደለም ከዛ ደግሞ ፋክት ወደ ኋላ መሄድ አለብን አዋ ፋክት የግብጽ እንኳን 2-0 800 ቀን አልሞላው ይልክ 800 ቀን አንድ ዊን ይዘክ ልጅኮ ቢወለድ እኮ ነው ትምህርት ቤት እኮ ሊገባ እኮ ነው ደረሳል እሱ ያለው ማለት እኮ ብቻ እንደዛ ነው የሚሸነፈው አለ ተናድዶ በጣም ብዙ ፌኒዶ ነው ኤክስ ናሽናል ቲም ኮች መግለጫ ወጣ አምን ጽሁፍ ጻፈ ምናምን አዳነ ቀወጠው ነገር አዳነ ያለው በቃ ስህተት ነው ምናምን ነገር ስህተት ነው ልክ ነው በምንድን ነው ስህተቱ እንዴ በይት በስህተት ነው ፋክት አይደለም ፋክት ቢሆን ፋክት በቃ እንደ ጋዜጠኛ ፋክቱን ነው ማለት ያለበት ይሄ ፋክት አይደለም ሙድ ያዝ ነው ገብቷል ሊትራሊ አሸንፈናል እኮ ከወራት በፊት እኮ ከወራት ይሄ ዲሞክራቲክ ኮንጎን አሸንፏል ለአንድ እኮ ብሮ ስለዚህ ፋክት ይለ እኛ እኮ አሁን እንደዚህ ሙድ እኮ አሁን ዲሞክራቲክ አሸነፈ ካሉን ከደረጃ ማለት ነው 6 ነው ምናምን ያለው ጅቡቲ ብቻ ነው የምንበልጠው እኮ ከዛ አሰልጣኛችን በ3 ዓመት 14 ሚሊዮን ነው የሚከፈለው ይታች እንጂ እንዴ 3 ዓመት 14 ሚሊዮን አረባክ እነሱ እኮ ያለ ያለ ኤማ በደንብ ይታች እኮ ነው ፋክት ይታች በ800 ቀን ያሸነፍከው አንድ ጨዋታ ብቻ ነው ፋክት ይታች በፋክት ማለ አንተ እነሱ ማያዩት ነገር ሙድ መያዣ አንተ እነሱ ያሉትን አለ እሱ አለ ያስጨነቃቸው ለምን ናሽናል ቲሙ ተናገርክ ነው ፖይንቱ እንዴ ናሽናል ቲሙ ተናገርክ ነው ማስተር ናሽናል ቲሙ ለምን ተናገርክ ላይክ በጌም እያለበት እንዳለ ያወቅ እንደዚህ ነገር መናገር አችልም ማማም ነው የተባለው አስወላ አበበ ግዴ በኦሎምፒክ ኮሚቴ ሲከሰስ እዚህ ወቅታቸው አንቢው አይ ኤፍሬም እኔ ውጭም ዲኮ አለ ስለ ኮመንደር በጣም ኢኮኖሚያል ነገር ነው ክሪቲሲዝም እሱንማ ያለ ነው ልክ ነው ክሪቲሲዝም ይሄ ግን ሙድ መያዝ ነው እነሱ እኮ ያዛቸው ቲሙን ቀርቶ እንደ ጋዜጠኛ አይችልም እኛንን ይችላል ጋዜጠኛ ምን በደንብ ነው የሚችለው እውነቱን ደብቆ ለምን ይዋሽ እሱ ነው ባንተ ብርኩ ሙድ ይያዙብክ እኮ ነው እነሱ ባንተ ብርኩ ሙድ የሚይዙት እሱማ ልክ ነው ሙድ ይያዙ በአካውንታቢሊቲ የሚባል ነገር የለም እየከፈልኩክ ነው ይሄ ልንገርክ አንድ ነገር ልንገርክ አሁን ባለፈው የሰማሁት ነገር የሆነ ቲም አንዱ ቲም ነው ለ2 ዓመት የነፍ ተጫዋቾች አስፈረመ ብዙ ተጫዋቾች ያስፈረመ ከዛ ለሁሉም ተጫዋቾች ሲነግራቸው ውሉ ላይ 20 ሺህ ብር በወር ጭማሪ አድርገን እንዋዋላለን ያንን ጭማሪ ለኛ ተከፋላችሁ ተብሎ አማራው ተስማማ ካማራሩ በፐርሰን 480 ሺህ ይመጣው በ2 ዓመት በአንድ ፐርሰን ከዛ የ2 ዓመት 10 ምናምን ሚሊዮን አሰልጣኙና ማንተኖቹ አስተዋጽኦ የሆነ ምን ዳዊት ምናምን ነው ማን ነው የሆነ ተጫዋች ተናግሯል እኮ እኔ ዳዊት ስቲፋኖስ እሱ ብዙ ነገር እሱ ባያው ይሄ አሁን በቅርብ የተጻፈው ነው አሁን ትኩረት ሲያወራ ማለት ኢማጂን እንደዚህ ነው ይሄ ምልክ እኮ የአንድ የግለሰብ ብር እኮ አይደለም ያንተ የታክስ ገንዘብ ነው ታክስ ብር እኮ ነው ሊትራሊ የታክስ ገንዘብ ነው አሁን ከወላይታ ከሆነ ፖለቲካ ሰው ሀቅ ነው ከወላይታ ከሆነ ከሲዳማ ቡና ከሆነ የክልል ቲሞች እኮ የክልል ቲም ከሆነ ያንተ ብር እኮ ነው የተበላል አዎ እኔ ጥያቄ አሁን ኤፍሬም ለምንድን ነው ሙድ የሚይዘው ብሔራዊ ቡድን ላይ አረሽ ክሪቲሲዝም የሚሰጠው ለምን ለሊጉ አይሰጥም ሊጉ እኮ ነው የተመታው ሊጉ እኮ የኛ ብር እየበላ ቲሙ እኮ ሁለቱ እኮ አሁን ችግሩ እኮ ቲሙን ብቻውን ሰማኝ አንተ እነሱ ነው ግራ ካልተካከው ያክ ነው እንጂ ማለት አንድ ነገር ልንገርህ ወግኝ እኮ አይደለም እንደ ጋዜጠኛ እንዲሆን የለበትም አንድ ነገር ልንገርህ ይኸውልህ ቤት ከፈላቸው ኢሚዲየንስ የተከፈላቸው ጅቡቲን ብቻ ነው የምንበልጠው ናሽናል ቲሙ ኤፍሬም እንዳለው ኢሚሊየንስ ሊከፈላቸው ለብሔራዊ ቡድኑ ለመጫወት አይደለም ለክለቡ ነው ስለዚህ ሙድ እየተያዘ ከስር መሰረቱ ካልሆነ እኮ
ሁሉም ሙድ እንደዛ አሰልጣኙ እኮ 14 ሚሊዮን የሚከፈለው አሰልጣኙ እሱ አንተ ዛሬ መሌ አብሶሉት ማድነስ 20 አመት ብንሰራ 14 ሚሊዮን ባዲዮን ነገር በጣም እያተቀበልን ቆይተናል። ባዲዮን ነገር በጣም እያተቀበልን ቆይተናል። በጣም እንደዚህ አይነት ነገር አትፈልጋለሁ እነሱ እንዲጨነቁ የሚያደርጋቸው ይሄ ነገር ትክክል ነገር ለመስታወት ነገር አካውንታቢሊቲ እኮ ነው። ልክ ነው እኮ እኔ ያው እግር ኳስ ላይ ኦሎምፒክ የሚትን እንደሚያቃጥለኝ ማንም አያቃጥለኝም እኮ እነሱ ሲተቹ ደስ ይለኛል እኮ ግን ስትተች በፋክት ነው ገብቷል። ዘመድ አዝማዱን አክስት አጎቱን ምናምን ይዞ ይሄዳል። ፋክቱ አለማሸነፋቸው ነው። ኤቭሪታይም መሸነፋቸው ነው ፋክቱ። ኤቭሪታይም ስልክ አለ ተሸነፉ እንዳትለኝ ከ6 ጌም 5 ተሸነፈው አንድ አስተሸነፈ እንታን እንኳን ሸነፈው እንዳትለኝ ኢንቴኒርስ ሲጀምር ዲሞክራቲክን ያሸነፈው ወደቁን ካረጋገጠ በኋላ ነው ከግሩፕ ወደቁ ካረጋገጠ በኋላ ያሸነፈው። እስኪ ንገረኝ አንተ እስኪ ተስተውሰው የአፍሪካ ዋንጫ አልፈናል 10 አመት ውስጥ እኮ ነው ያልኩት እሱ 12 አመት ነው ከ2007 በኋላ እኮ 10 አመት ኒጀር ረድታን አፍሪካ ዋንጫ አልፈናል። ከዛስ ሄደው ምን አረጉ እኮ በቃ ከዛ አፍሪካ ዋንጫ በኋላ ነው ሽቁልቁል የጀመረው። ቁልቁልነት ላይ ኮረበር ይጀምራል ታች ነበር ከታች አሁን ይሄንን ነበር ፋይናላይዝ እንደማረክ ችግሩ ቀጥታ እኮ ብሔራዊ ቡድን ጋር አይደለም ከስር ከክለቦች የጀመረ ችግር ነው። ይሄ ግልጽ ነው። ግን ያው ችግሩ ለምን ተወቀስኩ ማለት ነው በቃ እሱ ተገረመኝ። ችግሩ ለምን ተወቀስኩ ከሆነ ልክ ነው። ግን የብሔራዊ ቡድኑን ስም አጥፍቷል በሚል ከሆነ ግን ስም ማጥፋት እኮ ማይሆን ነገር ስትናገር እኮ ነው። አላደረገም አልተሸነፈም ጠርቶ ቢሆን እንትና አንተ መጥፎ ነህ እንዴት ይመጣል ማለት ነው። እኮ ተጫዋች መጥራት ሁላችሁም አትረቡም እኮ ኢንተርፕሪቴሽኑን አትቀይርም። ይሸነፋሉ ማለት ምንድን ነው? አይችሉም ለናሽናል ቲም አይረቡም እኮ ግን ግን ናሽናል ፕራይድ ስለሆነ ደግፏቸው አይደለም ደግፏቸው አይደለም ምን ያሉት ይታቹ እኮ ጉድ ላክ በዛሬ ጌም ጉድ ላክ ፓስት ይሁላ ጌም ተጫዋቾች እንዴት ነው እንዲሰምተው ለወደ ጨዋታ የሚገቡት እሳብቱም አይስማ ይባል ምንስ አይስማ ወታደር ናቸው እኮ እነሱ ወታደር ዲስ ስላረከው እንትን አይደለም አይ ወታደር ነው ለምን አታገናኝ ተሰደብኩኝ ብሎ ሜዳና ጦር ሜዳ ይሄም ከመፋለም አይደለም 400 ሺህ ከከፈለው እኮ ስስ እኮ ነው ብሮ ስለዚህ በጥቂቱ ነው የሚረበሸው 400 ሺህ እየተከፈለው የሚረበሸው እሱ ነው ስስ ነው ብሮ ማዲሰን ስንት ነው የሚከፈለው ብሮ ግን እስቲ በሽተኛ ነው ለምን ተወለ የሀበሻ ግን አባባሌ ገብቷል ጠንክር ይባላል። አሁን በዚህ ቲም አይደለም ክሪቲሳይዝ ምንም ሞቲቬሽን ሰጠ ምንም ሽልማት ሸለም አይደለም እነ ማሙሽ እነ ሳላ እኔ ክሪቲሲዝም ያሳፍሩን ቀይረው ታያለው። አሁን ታፍላ ይሰጣቸው ኤፍሬምንም አካላወረድን ሞተናል ብሎ ቴዘር ከኤፍሬም ጎን ነው ከኤፍሬም ጎን ምንም አላጠፋም። ኤፍሬም እኔ እኮ አስቆኛል በጣም ነው ያስቀል እኮ ነው ቀልድ አይደለም ሪያሊቲ ቀልድ እኮ የሚመጣው በሪያሊቲ እኮ ነው ብሎ እንደ ዩናይትድ ነው አለ ዩናይትድ ኤቭሪ ዊክ ያሸንፋል 4 በተከታታይ ያሸንፋል። ግን ገባ ቀልዱ ግን ልክ ነው ያስኬዳል ያስቀል 2 በተከታታይ ኢትዮጵያ ካሸነፈችማ ይኖርባት ሁለት ተካካሽነ ጋሪ ግብጽና አሁን ከግብጽ እሺ ምን አይነት ኤክስፔክቴሽን እንዲኖር ወደ ሁለተኛ ምርጫ አስቆጣ ሜክሲኮ ነው የምንሄደው ወርደን ወደ ቡልጋሪያና ቡልጋሪያ ነው አሰፈሩ ራስ ያለበት ስርዓት ኤፍኤም ኦኬ እዛ ነው እሁድ 4 ሰዓት የምንሄደው። አይ ፎር ሹር ግን ታስቡት ይኸውላችሁ ሀገር ውስጥ አይጮትም ይሄ ቲም እንግዲህ እንደዚህ እንዴት ቲማችንን ተናገሩት አንድ ሜዳ ሳያዘጋጁ እንደው ሰፖርት እንዳያገኙ ይሄ ቲም እንኳን ሰፖርት አለው ሀገር ውስጥ እንዳትል ኤግዛክት አበበ ግዴ አትሌቶቹን ወቅሶ አያውቅም መቼም ኮሚቴውን ነው ኤፍሬምም ወንድ ከሆነ ተጫዋቾቹ ኮሚቴውን ነው መወቀስ ሜዳ ማያዘጋጁ ተጫዋቾቹ ነው ኮሚቴው ሰማኝ አትሌቶቹን ማቶሳቸው they are the best in the world በስቲል ኮሚቴው ቢገግም በሴክተራቸው ማለት ነው አቶክሳቸው we know they are the best ኤግዛክትሊ ገባክ እነዚህ እኮ የኛ ደግሞ we know they are በቃ ለዛሬ ተሳቸው እኮ like እንደዚህ ከፈለሃልና like ኮምፒት ስታረክ ሊትራሊ ኢትዮጵያ ፕሪሚየር ሊግ በአፍሪካ ሶስተኛ ነው በመክፈል ትልቅ በመክፈል ሶስተኛ
አይ ቲንክ ዘመዳትን ነው እኛ አንገባለን እኮ ከሳውዝ አፍሪካ እና ብሩ ብቻ ሲነሳልና ከሳውዝ አፍሪካ እና ከግብጽ ነው ከሳውዝ አፍሪካ እና ከአልጄሪያ ብቻ ከነሱ ቀጥሎ ትልቅ ክፍያ ባለፈው አልሰማ የንግድ ባንክ የኢትዮጵያ ንግድ ባንክ ተጫዋቾች አውር ታክስ መኒ የኢትዮጵያ ንግድ ባንክ ተጫዋቾች ደሞዛቸው 100 ምናምን እንደዛ አለበት ከኛ ብር ማለት ግን ንግድ ባንክን እዚህ ያደረሰው ሰራተኛ ስንት ብር ነው የሚከፈለው ንግድ ባንክ ስልክ እዚህ 10% ከሚቆርጣት ባንክ ነው እንደሱ 10 ብር እየተቆረጠ አንተ 14 ሚሊዮን በ3 አመት ኖት ፌር ንግድ ባንክ እንትና አሁን ደግሞ ሁለት ወንድማማቾች ያስተቆንቻሉ አይደል አንደኛው 14 ሚሊዮን የሚከፈልክ ግርማቸው ነው ናና ተንበል ላለመወቀስ ነው በጣም በቃ ስማ አለ ላለመወቀስ ከሆነ ግርማቸውና ወንድሙ ለምን አልተወቀሱም ናና አሰልጣኙ ይያለ አሳይ ሰርተህ ካሳይ እኮ ነው ሰራና አሳይ 14 ሚሊዮን የሚከፈል ሰራና አሳይ ማን አሰልጣኙ ራስ ሞሪኒዮ ነው አይባልም ሞሪኒዮ ከተሰሙ እስቲል እኔ እኮ ወርዷል የምትለው አሰልጣኝ ማን ነው ብለን ሰውነት ቢሾ የሚል አይጠፋም ኢትዮጵያ ውስጥ ምክንያቱም ይሄን ያህል ሰው ረስቷል ውበቱ ድረስ እኛው አዲስ ነገር ግን አሁን ከናሽናል ቲሙ ማለት ነው ከውበቱ በኋላ አታኪንግ ኮች ምናምን ተቀጥሏል ማን ነው ሌላ ንግድ ባንክ አደራ ልጁን አውቀዋለሁ በጣም ጎበዝ ነው እንዴ እንትና ንጉስ የጊዮርጊሱ አይደለም ንጉስ ይባላል የናዊሚ ግርማ ፐርሰናል ትሬነር ነው የነ ኖቲንጋም ፎረስት የሚጫወቱ አሁን ምናምን በጣም ትልቅ ተጫዋቾች የነ ንጉስ የምን ንጉስ ሳላ ነው አባቴ አንተ ነህ ትክክለኛው እና ለኬዝጉ በጣም አሪፍ ልጅ ነው ሶ አትሊስት አሪፍ ጭማሪው እሱ ነው ዩዥዋሊ ከምናየው ከለመድነው አሰራ ወጣ ብለን ላይክ ውጪ ካለ ሰው አበሻ ሆኖ አቅሙ ካለው ሰው ግን ስቲል ጊዜ ሊሰጠው ይገባል ነው በቃ ጊዜ አይደለም ጊዜ ካለው ሌላውጡ አይችልም ይሄን ቡድን ኖት ኦንሊ ጊዜ እሱ እኮ ልክ ፐርሰን ዋና ተጠቅሞ ስትራክቸሩ ቴክኒካል ከሆነ አመታለች ጀምሮ ያሰልጣኝ ስትራክቸሩ ድጋሚ መስራት አለበት በቃ ከዜሮ ስለዚህ this is not working ይሄ እኮ ሀቅ እኮ ነው እኮ ብለው 50 ቆይ 50 ሺህ ብር ጥሩ ትችት ነው ገብቷል ጥሩ ትችት that's what he said this is not working ብለው 50 ሺህ ብር በላይ ቲም ልጆች እንዳይከፈላቸው በቃ ብዙ ነገር ተባለ ከዛ በኋላ የሚጫወት ጠፋ ትላለህ እንዴ በጀርባ ነው ሎሚን ያስገብሉታል ሳይዋዋሉ በቃኛ ገና አሁን ነገር ይሰጣል ትባላለህ ከዛ አሁን ባለፈው የኢትዮጵያ ኳስ አሚን የፕሪሚየር ሊጉ ኮሚቴ ማን ነው 23 ሚሊዮን ቀጣ አንዱን ቲም ከፈል ብሎ አንደኛውን ቲም 13 ሚሊዮን ቀጣ ተጫዋቾችን ብዙ ተጫዋቾችን 200 ሺህ ብር ቀጣ ክፈሉ እሱንም ከፍላችሁ ደግሞ ለመጫወት የተቀበላችሁት ብር መመለስ አለባችሁ አላቸው ስለዚህ ይፈጠራል ይሆናል አይሆንም ያ ነገር ነው በመሃል ደግሞ እነሱ ደግሞ ይሄን ቅጣት ሰጡ ደግሞ ፉትቦል ፌዴሬሽኑና ደግሞ የፕሪሚየር ሊጉ ይለያያሉ ፉትቦል ፌዴሬሽኑ በማል ይገባና ደግሞ የቀጣምና ነው ይሄ እኮ የሚዲያ ለሚዲያ ነው ይወርደኛል ማን ነው የሰራው መልስ ማለት የትኛው አምሹር ጋርዲዮላ ከደሞዙ በላይ ያስጨብሱታል በጎን ገብቷል ታዲያ በአመት 7 ዋንጫ ያስበላቸው በአመት አይደለም በጎን አይወልክ እንደው በእናትህ ስማ እኛም ሀገር እኮ ከሚከፈላቸው አሁን ስማ ከሚከፈለው በላይ ማለት ነው አፍሪካ ዋንጫ ብንገባ ወይ አፍሪካ ዋንጫ ጥሮታ ብንደርስ ማለት ነው ምንም ቢሰጠው አይደለም በቃ መሬት በመሬት ፖይንት አይደረግም የብሩ ፖይንት አይነሳም አክቹሊ ሰክሰሱ ቢደብቀው ገባ ሰክሰሱ ይደብቀዋል ልክ እኮ ሰክሰሱ ይደብቀዋል የኛ ግን ፈጠጠው ነገር የዚህ ሰክሰስ ምንድነው የሚያስከፍለው የትኛው ሰክሰስ ነው እኮ ነው ዲኤስቲቪ ውቦ ሊወጣ ነው እንግዲህ ከፕሪሚየር ሊግ አልቻለም ማን ነው እኔ እኮ አሁን ለኛም የሚጠቅመን እሱ ብቻ እኮ ነው ለኛም የሚጠቅመን ማለት ነው ስካውት ነበር ግን በቃ ስካውቶቹ ፕሪሚየር ሊግ አይደለም የሚጠቅመንም ፖይንት አስገባው ጊዜ ፍልቆሮቢ የኛ በቀር እናንተ ዲኤስቲቪን አሳስባችሁ እኔ ስካውቶች የት ነው ያላችሁት ማንጠባጥም ምናምን ይችላሉ የሥራ ዘርፍ መቀየር አለብኝ ብሮ ኳስ ተጫዋች ሞክሩኝ ቆንጣ ግና ይሻለው 50 ሺህ ምናምን የሆነ ሲጀምር ደግሞ ከ50 ሺህ በላይ ማለት 1.4 ሚሊዮን ቢሰጡኝ አይ ቲንክ ከሞሪኖ ነበር አሉ ትንሽ እንትኖች አሁን እኮ ልክ
እኔ ላስት ታይም ያየሁት ደሞስት ትንሹ ያየሁት 140 ምን ነው ያየሁት ከፍተኛው 630 ነው 630 በወር እኮ ነው who gets paid like that አሁን ይኸውልህ በወር 630 የሚከፈለው ኳሶች አለ እኮ who gets paid like that ይሄ መሆን የነበረበት ለምንድነው አሁን ይሄን ገባህ እኔ በእርግጠኝነት እኮ ብናቅ ከሰፈር ቢለቃቀም ይሄን ቲም ግርፍ የሚያደርገው ተጫዋች በደንብ ይሞላል ከሰፈር ለቅመ ብትሄድ ይሄ ቴክኒካሉ ምናምን ኢሹ እንትተው በቃ በቴክኒካል ምናምን ኢሹ ተወው እንጂ ተናግረ ነው ቢታኛ ላይ ጠይቀ እሺ ላይክ ብሩ እንዴት ነው ዘልደርስ የቻለው ብሩማ በቃው ልክ ማርኬቱ ራሱን እንትን እያለ ነው ወይስ ምንድነው ኤግዛክትሊ እንዴት ይልክ at the end of the day እኔ ፐርሰናሊ እኔ አሁን ግራ አለው ኳስ ማይሶኛ ፐርሰናሊ ሞክሰው ደደቢትን ነው እሱ ነው ከፍ ያደርገው እኔ ሞክሰው ወይ ባክ እንደ PSG እንደ ሞክሰው በቃ ለክሪታሊ መጣ የውሳሌ መጣና ከዛ በኋላ ስታር ፕሌየርስን ጌታነ ከበደ ስታር ፕሌየርስን ስብስብ አድርጎ በሚገርም ወሰላቸው ላይክ ሊትራሊ ላይክ ጥፍ ምናምን ተደርጎ ላይክ ኒው ካመር ነው ስለዚህ ፕሪሚየር ሊግን ወሰድ ይፈልጋል ከዛ ወስ ላይክ ጊዮርጊስም 1 ሚሊዮን ሰጠው ለምን ያህል ለካ ብቻ እሱ ላይክ እሱ ፑሽታጓ እንደመጣ ተጀመረ ከዛ ዊዝን 2 years ምናምን ነገር እንደመጣ ፕሪሚየር ሊግ ዋንጫ በላ የዛን ጊዜ ዋንጫ ስሙ እንደበጣቃላችሁ የበላ ዋንጫ ማደደቢት እዳሴ ግድብ ነው ምንድነው መለስ ዜናዊ ዋንጫ ነበር ፕሪሚየር ሊግ መለስ ዜናዊ ዋንጫ በላ መሰጠት ደቢቱ መጣና እሱ ዋንጫ መሰጠት ነበረበት መለስ ዜናዊ ዋንጫውን በላ ፕሪሚየር ሊግ ዋንጫን በላ ከዛ በኋላ አልቆመም ከዛ በኋላ ብሩ ወደ ላይ ወደ ብቻ ነው የሄደው አይ ቲንክ በቃ አይደለም እኮ የሱ ጥያቄ ለምን ብሩ ሄደ አይደለም በቃ ደላላ አለ ከየት ነው የሚመጣው ብሩ ነው በቃ የኛ ብር ነው እንደ መኪና ኤል ፓኬት ነው ያቆርታል እንዴ ብር ካንተ ቆይ ይኸውላችሁ ካንተ ኪስ ከኔና ካንተ ኪስ ወጥቶ ነው ኤል ፓሊ ጨምር ነው የመብራት ሊትራሊ ልክ እሱን እኮ ነው የምልህ ጨምሯል እንጂ የመብራት እና ቡናና ጊዮርጊስ ናቸው ላይክ ከስር ያንተን ብር የሚወስዱብክ አረ ልክ ነው የታባቱ በሲጮስ ብቻ ቡናና ጊዮርጊስ ብቻ ያንተን ብር ሌላው ክለብ እንዳለ ክለብ ኤልፋስ ይጠራ ነው ትዝ ያለኝ መብራት 1000 ብር ትዝ አለኝ የመጨረሻ ሙድ ያለፈው ከቡናና ጊዮርጊስ ውጪ ያለው ቲም እንዳለ የሚከፍለው በህዝቡ ብር ነው ሁሉም እኔ እኮ ፖይንት ሌላ ማን ነው አዲስ አበባ ከተማ ከሆነ የሚከፍለው አሁን ሱፐር ሊግ ናቸው ምን ነገር በአዲስ አበባ ነው ማለት ነው በኢትዮጵያ ያመሩ ታክስ የሲዳማም እንደዛው የወላይታም እንደዛው ባንዳርም ከሆነ እንደዛው መቀሌም ከሆነ እንደዛው ታቺ ነው እንዴ ኤግዚስት ሶሳድ ሳድ መሆኑ ብቻ ሳይሆን በጣም የሚያሳፍረው ነገር ከንሳቸው ነው መሰደብ ብቻ አይደል እኔ አሁን ሳትችል እዛ ደርሰህ 600,000 ቢከፈለኝ ሼም ይዞኝ እንደው ላሜን ደሜ እስኪወጣ ደሜ ሰጥቻልጮትም 600,000 ተከፍሎ ሼም ይዞህ አትጮትም በቃ ያቀምህን አውጥታትሽ ይሄ ፖይንት ስሌቱን ሰራችሁ እዚሁ ብስሬና እንትን አለች እሷ ቁጭ ብላ ለፍታምን ብላት ተጨንቃ የኔ 35% ታክስ ሄዶ የእነሱ የክለብና የመጠጥ ሲከፍል ለዛ ነው አሁን በቃ this is sad በቃ ከዚህ በላይ በገጠም ሲባልም እኮ የነበረው ላይ ሲስተማቲካሊ ብዙ ነገር ማስተካከል አለባቸው ምናምን like እንደው ኢሹ ሜዳው እኛ ካነሳነው አንፃር ወደሱ ነውና ካነሳነው አንፃር ኤፍሬም ምን ተናገረ እኔ I don't think ይሄ like የሰው እጥረት ነው አለበት አላስብም like brilliant ማይንዶች አሉት like ይሄንን ስትራክቸር ለማድረግ ግን like ሁሉ ለነሱ ደግሞ ቦታ አይሰጥ ደላላ ምን ምናምን በቃ ከ120 ሚሊዮን 11 ሰው አጥተን ከ120 ሚሊዮን 11 ሰው ጠፍቶ እኮ አይደል ስትራክቸር ነው ደላላ ነው የሚያመጣው እኮ ነው ደላላ ሳይሆን ልጆቹ like ደላላ እንኳን ባይሆን የለም ደላላ ይኖራል ሱቅ ምናምን ተማራባው ደላላ በይሳት ምንድነው ፖይንቱ አቅም ያለው ሰው የለም አሁን የለም ሚችል ሰው የለም አሁን ስትራክቸራሊ ባሉት እንትኖች የለም ሰው በቃ በእኛን በፕሪሚየር ሊግ በአፍሪካ ዋንጫ ሌቭል ወስዶ የሚያጫወቱ ተጫዋች የለንም ማሰብ ያለበት እንዴት አድርገን እነዚህ ልጆች ከስር ኮንትራት በዛ ሌቭል እናምጣቸው አንድ ጀርመን ፒሲ እዚህ ሳት ወይር ፒሲ ቢመጣው ያው ነው ተርኮል አንድ ከውጭ ሀገር አንድ ስካውት ቢመጣ እኮ በእኛ የሚያዝ ነው በቃ የፈለገ ታለንት ቢኖረን ፊዚካሊ ዜሮ ነን ኬፕ ቨርዲ አሁን ኤግዛምፕል ኬቨርዲ አሁን ለካናካት በኮስናካት ነበር ከዛሬ 8 ዓመት በፊት አናካት ነበር ሊተሪ አናካት አፍሪካ ዋንጫ ላይ አራት ዜሮ ያሸን ማን ነው
በቃ ስልክ አሁን ከሆነ አሁን ካሜሮን ሰናቃት ናይጄሪያን ሰናቃት ጻን ያለ ጀመረ ናቃት ኬፕ ቨርዴ እንደ ሀገርም በኳስ ነው ያወቅኳት በቅርብ ነው ያወቅኳት የዛሬ 12 አመት በቃ እንደዛ በቅርብ የዛን ጊዜ ምን የማያውቁት ነገር የለም ኬፕ ቨርዴ ፖርቹጊዝ ቀኝ ግዛት ነች ፖርቹጊዝ ውስጥ ብዙ ኬፕ ቨርዴዎች አሉ በፖርቹጊዝ ሊግ ውስጥ የሚጫወቱ በሰከንድ ዲቪዥን የሚጫወቱ በጣም ብዙ አሉ በኬፕ ቨርዴ ግን ትራውሬን ይመስል በቃ በጣም ብዙ ልጆች አሉ ግን you're saying ከውጪ እናምጣቸው አንዱ ኦፕሽን እሱ ነው which አሁን ዳዊት ስማርት ነው በጣም ዳዊት የሚባል አንድ አለ ስለዚህ ሜቢ ንጉስ ሊረዳን ይችላል ብሩንም ይሄን አይሉትም አሁን አበሻ ሆኖ በጣም ብዙ አሉ ከምናስበው በላይ አለ አሁን ፌዴሬሽኑ አይ ቲንክ ዴቪድ ከሚባል በፊት ኢትዮጵያ ተጫውቶ የሚያቀርብ ጋር ከሱ ጋር ሆኖ እሱ የውጪ ስካውት ኃላፊ ሆኗል ግን ምንድነው ስካውት ቢያደርጋቸውም ስቱትጋርት ታለንት ተጫዋች ዩኤቲ ተስፋ ይሰጣል ይሄ በጣም ብዙ ምንድነው የኛ ሀገር ዜግነት አታገኝም ከውጪ ዱዋል ሲቲዝንሺፕ አሰጥ ኢን ኬዝ በሆነ ኬዝ አሁን ስማምተው ከኢሚግሬሽን ጋር ከሚያገባ ጋር አገናኝተው እንደዚህ አይነት ኬዞች እንዲፈቀድ እየሞከሩ ነው እነሱ የሚፈቀድ ከሆነ አረኛ ዓለም ዋንጫ ልብላለ ለኳስ አስቧል ለኳስ ብለው ኢትዮጵያ የውጪ ዜግነት ኢትዮጵያ ዜግነት ስትቀበል በመሰረክ አሁን ለምሳሌ ኬፕ ቨርዴዎች አለ ለምሳሌ ከ600 ሺህ እና አሜሪካ ፓስፖርት ኤኮ የራሳቸውን ዜግነት እኮ ሳይተው ግን ኢትዮጵያ ሪፕሬዘንት እንድታደርግ የሚያስችል የፊፋ አንቀጽ አለ እሱ መጠቀም እንድንችል ደግሞ የኢትዮጵያ መንግስት መፍቀድ አለበት እሱን ፈቀድ እንዲፈቀድ ነው ኬፕ ቨርዴ አሁን የኬፕ ቨርዴዎች እኮ ኳስ የሚችሉ ፖርቹጋልን እኮ ሪፕሬዘንት ማድረግ የሚችል አቅም እኮ ኖሯቸው እኮ አይደለም ስለሌላቸው ነው ፖርቹጋልን እኮ ሪፕሬዘንት ያደረጉት ግን ለኬፕ ቨርዴ ግን ብቁ ናቸው ለአፍሪካ ዋንጫ ብቁ ናቸው ተሰብስበው ሲመጡ ምርጥ ሆኑ እስከ ቶፕ 4 እስከ ቶፕ 8 ነው ይሆናል በአፍሪካ ዋንጫ ሶኛ አንደኛ አክሰሳችን የሰቡን ይሄ ሾርት ተርም ደስታውን ለማግኘት ያን የውጪውን ነገር አድርጎ ኢንስታንት ኢምፓክት ከውጪ መጣው ቲሙን የማናቃ ነገር ነገር ማድረግ አንዱ ነገር ነው ከዛ ደግሞ ሁለተኛው ሎንግ ተርም ደግሞ በቃ ልክ በቢግ አካዳሚስ ቢግ ከስር ጀምሮ የሚሰሩ አካዳሚዎች ከምግብ መብላት ሲጋማ ተቀሰው ያያም ዘልረስ ተቀሰው ይሄ ቪዲዮ ስፖንሰር ያደረገላችሁ ቢግ አካዳሚ ስልክ አሁን ላይክ እንደነ አሁን የፍሬንች ትልቅ አካዳሚ አለ አይደል የሚታወቅ ኤቭሪዋን ይወጣበት ምድብርስ ነው ፍሬንች ነው ስፔን ናስሪ ምናምን ናስሪ አንወጡበት ባፔ ምናምን ይጣበት የሆነ ጄኔሬሽናቸው የነ ሪቤሪ ጄኔሬሽን ነገር እንደም ዶክመንት ያገኙበት ስለሱ ሁሉም ከዛ አካዳሚ የሚወጡት ስፔን ያው እነ ላማሲያ ምናምን ነገር እሱ ነው የፍሬንች ጋር ላማሲያ ስፔን ነው ባርሳ ግን ምንድነው ይታወቃል አይመጣው የፈረንሳዩ ግን ናሽናል ቲሙን ታያዋለህ ግሮስ ያረጋብሩ ልጆቹ አብረው ግሮስ ታያቸዋለህ ዶክመንተሪውን ብታይ ይታወቃል ናሽናል ቲም የተጫወቱት ህፃን ሆነው አሁን የሆነ ሀገር ስታይ እሱ ነው ብዙ ልጆች አብረው ተጫውተዋል ብዙ ልጆች የሆነ ህፃን የሆነ ቲም ላይ የሆነ አካዳሚ ላይ ፎቶ አላቸው ምናምን እንደዛ ነው እኮ ይሄ ግን በእንትና ብዙ መስራት ተጠበቀብናል ኢን ኬዝ ብዙ ተጠበቀብናል ሁለቱም አሪፍ እንትን ነው በጣም ሾርተም ይሄኛው ሆኖ ሎንግተርም ደግሞ በቃ ፊክስ የሚያደርገን አይ ዶንት ቲንክ የአሜሪካው መቆም አለበት ብዬ አላስብም ምኑ እንደ ሾርት ተርም መያዝ የለበትም ምክንያቱም መቀጠል አለበት እነዚህ ልጆች ቢመጡ አብሯቸው ሚክስ ታደርጋቸዋለህ ነው ሚክስ መደረግ አለበት ሚክስ ታደርጋለህ እና የምታዩን 78 ሰዎች የኛ ሐሳቤ ነው 78 ናችሁ ብላ ነው ህገ መንግስት የሚጻረር ነገር ያወራው ሁለት ልጅ እና የኛ ሐሳቤ ነው ሆፕፉሊ ዛሬ ከጨዋታ በኋላ ኢምፖስት እናደርግ ኢትዮጵያ አሸንፋ ቢሆን ደስታችን ነው ያ ስቲል ግን ያው እናውቃለን ኦልሞስት እኮ እውነታ ሆኗል እንደ ምንም ነገር የማይፈጠር ነው የማንም ማሙሽ መጥቶኛ ላይ ይጨፍራል እንዴ ብሮ ስለሚችል ከተከተው እኛ ማሙሽ ስናቅ ኢትዮጵያዊ መግረፍ ነው ምናምን ስለ አሁን እኮ እንገርፈዋል አብዛኛው ሰው እንደዚህ ለምን እኔ ላይክ እንደ ኢትዮጵያዊ ነኝ ግን ላይክ አጌንስት መታየት እኮ አይደለም ግን ጦርነት ቢሆን አው ልክ ናችሁ እናሸንፋለን ምንም ሀቅ ነው እሱ ደማችን ውስጥ አለ በሚል ኳስ ግን ብሮ አልክ
ከመሐመድ ሳላህ ኳስ ብራዘር ይከብደናል ግን ባለፈው ስናሸንፍ አንቲንከብል ነበር ሁሉ ለማድረግ ግብጽ ማሸነፍ የት ነው ጨዋታው ሞሮኮ ነው አሁንም ሜዳ አለቃልተዋል እንደ አዲስ አበባ መረቁት አይደል ለምድር አሁን ሰው ነበርና ፊፋ ሌቭል አይደለም ያኔ በጣም ፊፋ ሌቭል ናፍቀናል እዚያ ጋር ናፍቀናል ላይክ አዲስ አበባ ስቴዲየም ቫይብ ከጠፋኩ ቆየ በጣም ሰው ራሱ ከዚህ ሀገር ኳስ ማውቀስ እኒ ልጆች እኮ ሄደው ፕሪሚየር ሊግ እኮ አዲስ አበባን የሚያሳምረው ፕሪሚየር ሊግ ነበር የታለ ፕሪሚየር ሊግ መንግስት ነው የከለከለው እሱስ ከባድ ፎር ኦብቪየስ ኬዝ ግን አልፈዋል አዲስ አበባ ላይ ፕሪሚየር ሊግ ከተከለከሏል ከዚህ በኋላ ማይጫወት አሬና ፍቃድ በቃ ስንት አመት ነው ከሄደ እስካሁን ድረስ በኮቪድ ኮቪድ ተብሎ በቃ አንድ ቦታ ተቀምጠው ከሀገር እንዳይዞሩ ይቀመጥ ተባለና ስቴዲየሙ እስኪሰራ ነው እንጂ ይሄን ያህል እና ስቴዲየሙ 6 አመት ፈጀ ስቲል ግን የፊፋን ሌቭል ያልጠበቀ ስቴዲየም እኮ ነው ፕሪሚየር ሊግ አሁን አዲስ አበባ ስቴዲየም አልኩ ይችላል እኮ ምክንያቱም የድሬዳዋ ተሻሽሎ አይደለም ብሎ አሁን ተሻሽሏል አሁን አይቼዋለሁ ጭቃ ነበር በዚህ ብራንድ በጣም ፖይንትለስ ማለት በቃ የሚገርመኝ ላይክ እኔ ውጭ ሀገር እንደው 3ኛ ዲቪዥን እንደው ፕሪሚየር ሊግ ናም ሰናይ አርሰናል እና ሌላ ቲም ሄደው ሲጫወቱ ስቴዲየሙ ይገርመኝ ኢትዮጵያ አንድ ያው እንግዲህ አሁን ሆፕፉሊ ጠቅላይ ሚኒስትሩ አፍሪካ ዋንጫን ለማዘጋጀት እንትን ገብተዋል 2019 ሌላ ፖለቲካ ውስጥ አትክተተኝ ገብተዋል ግን ምንድነው ሜዳውን እንሰራለን ሜዳውን እንሰራለን ማንም አይከም 78 ሰው እኮ ነው የሚያካጅ ተናገር ቲክቶክ ላይ ነው የሚያለቀቅ ያለበት እኔው ብለዋል ድጋፍ ለማግኘት እኛ ሊያልፍለት ነው ለምን በጀት ሊያገኝ ነው ጠቅላይ ሚኒስትሩ ብለዋል ነው እኮ ብለዋል ስለዚህ ሜዳ እንሰራለን ነው ፖይንቱ ሲመስለኝ አትሊስት እኮ 10 ስቴዲየም ያስፈልጋል አንቺ 10 ለአፍሪካ ዋንጫ 4 በቂ አይ በቃ እንዴት እንደጠየቀ አይተዋል ወርልድ ካፕም እንዴት እንደጠየቀ ኳታር ናት በጣም ኳታር ዝም ብላ አሽቃበጠች ኳታር ወደ ውጪ የሀገር ውስጥ ጥሩ አይመጣም እኮ ዞሮ እኛ ላይ ነው ባክፋየር አንዴ ነው አፍሪካ ዋንጫ እናዘጋጃለን ከአሜሪካ ይዘን እንምጣ ከዛ ትናችን እናሳድግ ከዛ አፍሪካ ዋንጫ እናዘጋጅ ግን አቅርበናል እኮ እናዘጋጅበት የተራቀበናል እኮ ታዲያ እዚህ ኳስ እኮ መጫወት አልቻልንም እኮ ሀገራችን ላይ አይደለም አፍሪካ ዋንጫ ልናዘጋጅ እንዴት በየትኛው ዓለም ነው የዛሳስምና አፍሪካ ህብረት ላይ ነው የተወራው ከፖይንት እንዴ ኧረ እባካችሁ መጥቶ አቅርቧል ሊትራሊ ሌጋል አቅርበናል ዜናማ ወጥቷል አቅርቧል መጥቷል የካፕቴን መጥቶ ታዲያ ምን አርጎ ናሽ አይደለም አፍሪካ ዋንጫ ልታዘጋጅ ብሔራዊ ቡድን እንኳን ሀገር ውስጥ አይጮትም ብሎ እኮ ነው ወደ ሞሮኮ የሚያባረር ነው እሱ ይልካ ከዛ በፊት የነበረ የፊፋ ነገር መጥቶ አሁን ለምጮት ታደለም ሞሮኮ እንጮታለን ፕሮፓጋንዳ ፕሮፒታኒያ ለፊፋ የሚሆን ሜዳ የለንም የፊፋ ሌቭል አሁን ቲም የለንም ሜዳ ቆይ እሺ ጥሩ ጥያቄ አሁን የከለከለን ፊፋ ነው ካፍ ነው ሞሮኮ ያጫወተ እኮ እሺ ካፍ ሌቭል ሜዳ የለንም አሁን ግን ደፍረን አፍሪካ ጫና ዘጋጅበን ጠይቀናል ሊትራሊ ከዛ ደግሞ በጥያቄ ውስጥ ደግሞ እየዞረ ደግሞ ሜዳውን ደግሞ አሳይቷል ይሄ ሜዳ እንደዚህ ይስተካከላል ይሄ ሜዳ እንደዚህ ነው ማማን ብሎ ማስተካከል ኮሪደር ልማት ሸውዷታል ቢታል ስቴዲየም ኮሪደር ልማት ወሰደች ዝም ብሎ የሚያልከው አሁን እኮ ስቴዲየም ብቻ አይደለም እኮ እናገኘዋለን ሆቴል አለ ምን አለ ኢንፍራስትራክቸር በሱ ችግር የለብንም ሆቴል አፍሪካ ህብረት ምን ህብረት ያደርግ ሆቴል ለማቆ አዲስ አበባ ብቻ ነው እንደሚዘጋጀው ድሬዳዋ ብትወስድ የት ነው የምታሰረፋቸው ጆርዳን ጋር ሳገ ምንም አልተመቻት እያዞረ ናቢላል ቢታል እንዴ የልና ያዞሩት ይባል አንቱ ያዞሩ ነው አይቶት ከንቲባ መስሎኝ እያዞረች ያልከው እባካቸው ይሄ ነገር መስመር እያለፈ ነው እኔ በቃ
የሚያምርብን እንግሊዝ ፕሪሚየር ሊግ ነው እንግሊዝ ፕሪሚየር ሊግ ቤስት ሌቨል እነሱም አማርኛ ስሙን ብለን አርቴታ ታካር ኮስድም አብስትሪንጉን ኮሊና ጫውራ እንትላለን ሳካስ ቲክቶክ ይሰደዳል የሀገርስ ላይክ አርጎ ለሚሸውደንስ እንደዚህ በቃ ለማንኛውም ጉድላክ ኤፍሬም የማነ ልክ ነው ኤፍሬም የማነ ልክ ነው ጉድላክ ናሽናል ቲም ለዛሬ ብዙ ቁስል ነካል እና እንዴት አንዴ ያለቀሰች ነግራ 3 ተጫዋች መጥራት ራሱ አንችልም ማንኝ ነኝ ይፈልጋችሁ አርጉ ነኝ 14 ሚሊዮን ምናምን ትላለህ እዚህ ምን አገባ ዛውዲ አባይልልኝ እንደውም አየህ ኤፍሬምን መረዳት አለብን ጋዜጠኛ መሆን ምን ያህል ጫና እንዳለው በጣም ጫና አለው በዚህ ሁሉ ሪስክ ያዳምጣ እንደውም ሞከስ በጣም ልክ አይደለም እንደውም አይ እንደዛም ሆኖ ላይክ ቶኪቾ ነው ቦክስ ንግባ እንዴ እናንተ ሰዎች ቶኪቾ አላለ 30 ኪሎ ሜትር ካጋና ይጥራችሁ አይመለስም ወደ 30 ኪሎ ሜትር ካራውት ኪሎ የጎስ ፖድካስት ነው ባካችሁ ጉድላክ ኢትዮጵያ ብሔራዊ ቡድን ዛሬ ማታ ላይ የሚደረገው ጨዋታ ሆፕፉሊ ኢንቪዲዮ ስታዩት ሁሉ ለባሮሽ ይነፋል ድጋሚ ስለተከታተላችሁንም እናመሰግናለን ፎር ዋቺንግ ባይ በሰላም ያገናኘን